ከድር እንዳለ እሱ ወላሂ እኔ ማርያምን ወዳታለሁ እንዳለ እኔ ደግሞ ማርያምን ወዳታለሁ። መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህን ቤተሰብ ተቀላቀሉ። ላይክ እና ሼርም እንዳይረሳ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮዎቹ እንለፍ። አልገባህም እንደ አባ አልገባህም እንደ መምሩ። እስቲ ልጠይቃችሁ ከኦርቶዶክስ ውጭ ያላችሁ ድንግል ማርያም ጸንሳ መውለጃዋ ደርሶ ቦታ አላችሁ? የልደት ቀን ክሪስማስ ስትሉ ድንግል ማርያምን ትጠራላችሁ? አንድ መዝሙር አለች ውጭ ሀገር የተዘመረችው ሜሪ ዲዲኖ የምትል አንድ መዝሙር አለች ውጭ ሀገር። ማርያም ታቂ ነበር? በደንብ ነው የምታውቀው የኔ ጌታ። ድንግል ማርያም በደንብ ነው የምታውቀው። ሉቃስ አልነገረህም እንዴ? ሁሉን ነገር በልቧ ታስበው ነበር እኮ ይልሃል። የኔና የናንተ እመቤት ኧረ ሁሉን ታውቃለች። የአምላክ እናት ሁሉን ታውቃለች። ከሰው ወገን እኮ መንፈስ ቅዱስ ሙሉ ነሽ ከተባለ ምንድነው ታዲያ? መንፈስ ቅዱስ ሙሉ ነሽ ከተባለ ወርቅ ነች እኮ እመቤታችን። ዳዊት ምን አላት? ወትቃወም ንግሥት በየማንከ በአልባሰ ወርቅ ሶስት ወርት አላት። ወርቅ ነች፣ ወርቅ የተጎናጸፈች። ወርቅ ሲባል ዝም ብሎ ወርቅ እንዳይመስል አይደለም፣ ንጽሐ ድንግልና ነው እኮ በነፍስም በስጋ በባህልዮ በነቢብ በገቢር ድንግል እኮ ነች፣ ጽንዕት እኮ ነች፣ ክብርት እኮ ነች። ምሊተ ክብር ምላት ለዚህ ነው፣ ምሊተ ውዳሴ የምንላት ለዚህ ነው። ኧረ አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም። ለማይገባው እንነግረዋለን ዘላለም። መምህር ዘበነን ቃልዮት ያሰማልን፣ የአገልግሎት ዘመኑን ይባርክልን። ድንቅ የሆነ ትምህርትን ሰጥቶናል፣ እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንለፍ። እና ኮመን ፋክተር የምታገኙት ብዙዎቹ ላይ ቅድስት ማርያምን አክብረዋት ነው ያለፉት። አስገራቢ የሆነ አገላለጽ ቅድስት ማርያምን አክብረዋት። ከድር እንዳለ እሱ ወላሂ እኔ ማርያምን ወዳታለሁ እንዳለ እኔ ደግሞ ማርያምን ወዳታለሁ። ለእስልምና ሃይማኖትን እጅግ በጣም ጥልቅ አክብሮት አለኝ። አንዱ ምክንያቴ ብዙ ምክንያቶች አሉኝ። አንዱ ምክንያቴ ለሚሪያም ለቅድስት ማርያም ወይም ለሚሪያም ሙሉ ሱራ ሰጥቷታል። ቁርአን ላይ ሙሉ ሱራ አለ። ኢየሱስ ስትል እኮ መናፍቅ ትባላል። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። አዎ ስሙ ሲጠራ አይደለም የከፋን፣ ስታብጠለጥለው ነው የከፋን። ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች አሉ። በጣም ያሳዝናል። አሁን እናንተ ካላበዳችሁ በስተቀር አንድ ቲሸርት አሳትሜ ብሰጣችሁ፣ ያ ቲሸርት ደግሞ ጽሑፉ ደረታችሁ ላይና ከጀርባ ምን ይላል? እኔ ሰው ነኝ የሚል። ይሄን ልበሱና ከተማ ውስጥ ተንቀሳቀሱ ብትባሉ ትሄዳላችሁ? ለምን? መጀመሪያውኑ ማን ነው ዝንጀሮ ዝሆን አላላችሁ? ሰው ያላችሁ ካለ ነው። እና ኢየሱስ ጌታ ነው መጀመሪያስ ማን ምን አለው? እንደውም ኢየሱስ ጌታ ነው የሚለው አይመጥነው። ለምን? ኢየሱስ ክርስቶስ የጌቶች ምንድነው? ዜሪስት ጌታ ብቻ አይደለም። ምንድነው እሱ? አንዳንድ ያስወደዱ እየመሰሉ ያጣጥሉናል። አዩ የጌቶች ጌታ ነው። አንተም እኮ ባቅነ የዚህ ቤት ጌታ ሲባል አቤት ትላለህ። ለቤቱ ጌታ ነህ። የዚህ ጫማ ጌታ ሲባል አቤት ይላል አንድ ሰው። አንተም ጌታ ኢየሱስም ጌታ እንዴት ይሆናል? ሰዎች እንኳን ከመቤት ሲለዩ ቀዳማዊት ይላሉ አይደል? አንተም እሷም እመቤት ያችም እመቤት እንዴት ይሆናል? የሆነ ስቴፕ መምጣት አለበት ደረጃ። ጌታ እኮ አብርሃምም ጌታ ነው። ጌታዬ ትለዋለች እኮ እናቶች ባሎቻቸውን ጌታዬ ነው የሚሉት። እሱ የእነዚህ ሁሉ ጌታ ነው። ንጉሱም እኮ ላንተ ጌታ ነው። የሥራ አለቃህም እኮ ጌታ ነው። እኔ አይደለሁም ስራ ነው ጌታ ይላል። ስራህም ጌታ ነው። ሁሉም ጌታ ሆኖ እንዴት ይሆናል? የጌቶች ጌታ ነው። ክርስቶስ የጌቶች ጌታ ነው።
እንደዚህ ነው የምትጠራው ቤተክርስቲያናችን። አሁን የዘወትር ጸሎት ላይ ውዳሴ ማርያም ከማንበባችን ከመድገማችን በፊት አማትበን ስንጀምር ክርስቶስን ስንጠራው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ። እስቲ እናንተ ቀጥሉ፣ እኔ የመጀመሪያውን ስልላችሁ። የአምላኮች በደንብ ጥሩት። የአምላኮች የጌቶች የንጉሶች። ይሄ ነው ቤተክርስቲያናችን። እንደዚህ ነው የምትጠራው። ይሄ ማክበር ነው ወይስ ዝቅ ማድረግ ነው? ከዚህ ይልቅ ኢየሱስ ጌታ ነው ማለት ያለብን? በዚህ ልክ የምታከብረው ቤተክርስቲያን አለች ክርስቶስ? ወደ ውስጥ ወደ ሌላ እንግባ። ስሙን ነው ስንጠራው። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉስ አምላከ አማልክት ወእግዚአብሔር ወንጉሰ ነገሥት። ምድራዊ ነገስታት ስላሉ ምድራዊ አማልክት ስላሉ ገዢዎች ማለት ነው። የእነዚህ ሁሉ ገዢ ነህ አንተ። የሥጋም የነፍስን ፈጣሪ ነህ። መድኃኔ ዓለም መድኃኒት፣ የዓለም መድኃኒት፣ የዓለም ፈውስ፣ የዓለም አዳኝ ብለን የምንጠራው ክርስቶስን። ቤተሰቦች ቪዲዮን ተከታትለን ተመልሰናል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል። ሰው ምን አድርጎብኝ ነው? አዙረውብኝ ነው? አስደግመውብኝ ነው? አትበጹም። ዝም ብለህ ያስተካክለው። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም። ይህን እኛ አይደለም ያለው። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል አይደል? ጴጥሮስ ዮሐንስንና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራው የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ላይ ነበሩ። ይገርማቸዋል። እዛ ብርሃን እየበራ ነው፣ እነሱ እዚህ ጨልሞባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት። ይዞት መጣ። ጌታ 3ቱን ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት። ደቀ መዛሙርት ስንት ናቸው? ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መጥተው ለክርስቶስ ሁሉ ነግረውታል። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ሁሉ ብሏቸው። ስለዚህ አጋንንት ያወጣሉ። ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔል ነው አለ። አብሮት ነው ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየው እና እባካችሁ ይህንን ጋኔል ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔል 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም። ስንት ሆነው? መልሱልኝ። ደግሞ ምን አይነት ክፉ ጋኔል እንደሆነ ነገራችሁ። ማለት የጋኔል ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም። የት ነው ያዝከው ስትለው አይሰማም። መች ነው የምትወጣው ስትለው አይመልስም። ደንቆሮም ነው፣ ዲዳም ነው። ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። 9 ሆነው አቃታቸው ብለው ማለት። አሁን ምዕመናን እዚህ ጉባኤ ላይ እርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸውን እርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን ነው። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው። ለ9 ወዲህ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማቸው ሌላ ቀን አውጥተዋል። አሁን ግን እምቢ አለ።
ከዛ አይሁድ ይሾካሾካሉ፣ ይስቃሉ። ሐዋርያት 9 ሽምቅቅ ብለው ቆመዋል። ጋኔኑ ልጁን ያንፈራፍረዋል። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ፣ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንተ ሲመች እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ ያለው? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምን የሚለው የለም። ቢቻልህስ ያለው ለምን መሰላችሁ? ደቀ መዛሙርቱ ካቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን እኮ እግዚአብሔርን ያስናቅረው እኛ አገልጋዮቹ ነው። እኛ ስላልቻልን የማይችል እንዳይመስላችሁ። እኛን ያቃተን እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል አለ። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣ አለማመኔን። ይህ ሰው ያምናል አያምንም? ያምናል አያምንም? ለምን? ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ የሰው ያምናል አያምንም? ግራ ገባችሁ አይደል? እሱም ግራ ገብቶታል። ያምናልም አያምንምም። አምናለሁ፣ ምንን እርዳው? እያመኑ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ። አለመጾሜን እርዳው። እንጾማለን አንጾም ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም፣ አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ እስኪ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለይ አለ። እየዘመሩ አለመዘመር፣ እየቀደሱ አለመቀደስ አለ። አምናለሁ አለማመኔን እርዳው አለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። 9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመድ ይወጥ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ እኩል አይደሉም። ከዋነኞቹ አለቆች የወደቁ አሉ፣ ሳጥናኤልን የመሰሉ ደግሞ ከታች የወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾምና ያለ ጸሎት አይወጣም ማለት። ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለባት? መምህር ሄኖክን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ይባርክልን። ድንቅ የሆነ ትምህርትን ሰጥቶናል። እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንላለን። በጣም ይቅርታ ይደረግልኝ፣ እንዳይጠጥር እየሰጋን ነው የምናስተምራችሁ። እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረውና አሁን እናንተ አደባባይ ወጥተን ለእናንተ እየነገርናችሁ ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን ልበል፣ ሐዲስ ኪዳን በሉ እስኪ
ምን አልኳችሁ? ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። እንደ 66ቱ ዓለም ተስማመችበታል የሚለውን ማለት ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው። እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው። ማቴዎስ 1፣ ማርቆስ 1፣ ሉቃስ 2፣ ዮሐንስ 5፣ አቤት ጳውሎስ ቅዱስ ጳውሎስ 14፣ ስንት 23፣ ጴጥሮስ 2፣ ያዕቆብ 1፣ ይሁዳ 1፣ ጠቅላላ ስንት ሆነ? 27 በመመናን ይሄ የመድኃኒታችን የታዘዘበት የቤታችን ካርታ መድኃኒታችን የታዘዘበት የመድኃኒት ወረቀታችን የቤታችን ካርታ ያለበት ኮምፓሳችን ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ ነው። መቼም ጂፒኤስ ተጠቀማላችሁ አይደለም? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደለም? ከደረሳችሁ በኋላ ምን ታደርጉላላችሁ? ኦፍ ታደርጉታላችሁ። እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን። ከወረቀት ጋር ጉዳይ የለም። ባለቤቱን ዋናውን አግኝተነዋል። እንደውም ሄኖክ የሚለው ምንድነው? የሰው ልጅ እንደውም እግዚአብሔር ጋር ለመኖር ተፈጥሮ እስመ የተፈጥረ ሰብ ለዚህ ከመዝ ከማያጽኑ ሃይማኖቱን በበረቅ ወበቀለም የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም። ራሱ መጽሐፍ ነበረ፣ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ሄኖክና። እንግዲህ ቅድም እንዳልኳችሁ የሐዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? 27። አሁን እነዚህ 27ቱን መጻሕፍት ምዕመናን 8 ሰዎች ናቸው የጻፉት። 8 ሰዎች የጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት። ልብ አድርጉ። በቦታ በተለያየ ሀገሩ ነው የጻፉት። በቋንቋ በተለያየ ቋንቋ ነው የጻፉት። በጊዜ በተለያየ ዘመን ነው የጻፉት። ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ የ27 ሁሉ መጻሕፍት 8ቱ ጸሐፍት የጻፏቸው 27 ሁሉ መጻሕፍት ስለማን ነው የሚናገሩት? ስለ ኢየሱስ ክርስቶስ ነው። ይሄን ለማለት የፈለኩት ለምንድን ነው? ከ27ቱ አንዱን ብቻ አንጠልጥለን ማመን መካድም አንችልም። አሁን ብዙ ጊዜ የመናፍቃን ችግራቸው ምንድን ነው? ሮሜ 8:34ን ነጥቀው ሄዱ። ልላቸው የፈለኩት ምንድን ነው? አንዱ መጽሐፍ ላይ ስታገኙ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይሄን ተናገረ እንዴ? ማቴዎስስ ምን ብሎ ይሆን? ሉቃስስ ምን ብሎ ይሆን? ማርቆስስ ምን ብሎ ይሆን? ዮሐንስ ለምሳሌ አንድ ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። ወእንዘ ታጠምቅወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። በማን ስም አጥምቋቸዋል? በአብ በሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ስለዚህ ዛሬ ቤተክርስቲያን መጥቶ የ40 የ80 ቀን ህፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው? በአብ በወልድ በመንፈስ ቅዱስ ወይ ስንጠቀልለው በስላሴ ስም ነው የምናጠምቃቸው። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ያዘዘው ራሱ ኢየሱስ ክርስቶስ ነው። ምዕመናን ማን ያዘዘው? ከአብ ከወልድ አብ ወልድ መንፈስ ቅዱስ ከሶስቱ አንዱ ወልድ ማለት ነው። በእኔ በአባቴና በመንፈስ ቅዱስም አጥምቁ እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ብሎ የዛሬ 2000 ዓመት ተናግሯል። ዛሬ መምህሬ ገብረ ማርያምና መምህሬ ወልደ ማርያምም ሲያጠምቁ የዛሬ 2000 ዓመት የነበረውን የክርስቶስን ቃል እየፈጸሙ ነው። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም፣ ከኛም ጋራ እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በማን ስም አጥምቋቸው አለ? በአብ በወልድ በመንፈስ ቅዱስ አጥምቋቸው አለ። ስለዚህ በዚህ ምንባብ መሰረት ሰው መጠመቅ ያለበት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው አይደለም? ማን ነው ያዘዘው ብያቸዋለሁ? ራሱ ኢየሱስ ክርስቶስ። የጻፈው ማን ነው? ማቴዎስ። በምዕራፍ ስንት? በምዕራፍ 28 ቁጥር 19 ላይ
ይሄን ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮው የሰማ በዓይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ተብሎ ሹመት የሰጠው የመንግስተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበር። ማን ሲያስተምር? ክርስቶስ ምን ብሎ ሲያስተምር? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል እንደገና ራሱ ቅዱስ ጴጥሮስ ይሄን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጀ አይምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቋል። ደህና ዋላችሁ። አባታችንን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ድንቅ የሆነ ትምህርትን ሰጥተውናል። ለተማማንበት አልጠራጠርም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።